የተከበራችሁና የተወደዳችሁ ፕሮግራማችን ተከታታይ ይህ ዳራ ሚዲያ እና ኢቨንትስ ከኢትዮጵያ ቴሌቪዥን ጋር በመተባበር የሚያቀርብላችሁ ልዩ የኢድ አልፈጥር በዓል ነው። 1443ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንግዲህ እንግዶቻችን በመቀበል ላይ እንገኛለን። ይህ ፈርስት ሂጅራ የመጀመሪያ ስደት የተሰኘው የልጅታችን የክብር እንግዳ የኢሚግሬሽን እና ቴክኖሎጂ ሚኒስትር ዴኤታ ሁሊያ አሊ ነች። እንግዲህ ከወጣት ነች። ከወጣት ሚኒስትሮቻችን መሀል አንዷ በመሆኗ አንቺ እያልኩ ነው አይደል? እንኳን ለኢድ አልፈጥር በዓል በሰላም አደረሰሽ። እንኳን አብሮ አደረሰን። ብስሚላሂ ራህማን ራሂም። ኢድ ሙባረክ ማለት ፈልጋለሁ። እንግዲህ እንደሚታወቀው እንግዶቻችን በመቀበል ላይ እንገኛለን። ከኢድ እስከ ኢድ ወይም ደግሞ ታላቁ ዛሬ ቀን የተሰገደው የኢድ ስግደት አብረን ከዲያስፖራዎች ጋር ለመስገድ ታላቅ ጥሪ ተደርጓል በክቡር ጠቅላይ ሚኒስትር። እነዚህ እንግዶቻችን የኢድ ሶላታቸውን ከሰገዱ በኋላ ወይም ከኢድ በኋላ እስከ ቀጣይ ኢድ አል አድሃ በሚኖራቸው ቆይታ አዲስ አበባ ውስጥ ሊያርፉ ይገባሉ። በእኛ ማዘጋጆች የተመረጡ ሁለት ቦታዎች አሉ። እነዛ ጋር ሂደን አብረን ከአንቺ ጋር የምንጎበኝ ነው የሚሆነው። ወደዛ ከመሄዳችን በፊት ግን እንዲያው መኪናም እየነዳች ነው መኪና ጠቅላይ ሚኒስትሮች መኪናዎቻቸው ራሳቸውን እንዲነዱ ያስተላለፉት ተግባራዊ እያደረግች እንደሆነ ይሰማናል። እና ስለ ኢድ እያወራን ነው። ስለ ኢድ እንዴት ነበረ የምታሳልፊው? ሚኒስተር ሆነሽ ከመሸሙሽ በፊትና ሚኒስተር ከሆንሽ በኋላ እስቲ ስለ ኢድ እየተጨዋወተ መንገዳችን ተጠቅመን። ኢድ እንግዲህ ያው በኢትዮጵያ በዓላት ያው ኢትዮጵያ ክርስትናም እስልምናም ሁሉም እምነት ተቻችሎ የሚኖርባት ሀገር ነች። ኢድ ሲታሰብ እንግዲህ ልጅነት ሲኖር ብዙ ጊዜ ጓደኞቻችን መጋበዝ፣ ሳምቡሳው፣ ብስኩቱ ምኑ ላይ ነው የምናስበው። ልጆች ሆነን ብዙ ጊዜ እንዴት ጓደኞቻችን መጋበዝ እንችላለን፣ ምንድነው የምናቀርብላቸው ምናምን የሚለው ነው የሚያሳስበን። አብዛኛው ጊዜ ያው ከቤተሰብ ጋር ትጾማለህ ምን ትላለህና እዛ ላይ ፎከስ እናረግ ነበረ። ከዛ እድሜ የጨመርክ ስትሄድ ደግሞ ወደ ሃይማኖት ጠልቀህ እየገባህ ትመጣለህ። ያ ሲሆን ብዙ ጊዜ ኢባዳ ላይ ተሳልፋለህ። ዱዓ ላይ ጾምህን በትክክል መጾም፣ ከዛ መስጊድ መሄድ ምናምን የሚሉት ላይ በተለይ ከዩኒቨርሲቲ ከወጣን በኋላ ብዙ ጊዜ ኢክቲካፍ እገባ ነበረ እኔና 10ሩን ቀን ከአላህ ጋር ማሳለፍ፣ ዱዓ ማድረግ፣ መጸጸት ከዚህ በፊት የነበረንን ያው አላህን ምህረት የምንጠይቅበት ትልቅ እድል የሚሰጠን ነው። እንግዲህ ረመዳን ሲባል እድል ነው የሚሰጠን ከዚህ በፊት የሰራነውን የምንሰርዝበት ስለሆነ እዛ ላይ ፎከስ እናረግ ነበረ። ያው በዓላት ግን ከቤተሰብ ጋር ከጓደኛ ጋር እናሳልፋለን። ረመዳንም ሲሆን ብዙ ሰው ይናፍቀዋል። ጓደኛ መጥቶ አብሮ ማሳለፍ፣ አብሮ መብላት፣ አብሮ መጠጣት። በተለይ ደግሞ እኛ እስልምና የሚያዘንን ረመዳን ሲሆን ሰዎችን ማገዝ፣ መርዳት ምን ላይ ያው አተኩራለሁና ኢድ ሲባል ደግሞ እንደማንኛውም ሀበሻ ዝም ብሎ ቀላል በዓል ማሳለፍ አይመቸኝም። ሙሉ ጊዜ በጣም ምግብ ማዘጋጀት እወዳለሁ፣ እሰራለሁ። ጥሩ ልብስ ለብሶ ሰላት ላይ ስንሄድ ያው እንደማንኛውም ኢስላሚክ ድሬስ እንለብስና ከዛ ውጭ ግን ያለን ያው የሀበሻ ልብስ ለብሶ ብሎ ከጓደኛ ከቤተሰብ ማሳለፍ ላይ ነበረ ማተኩረው። ወደ ኃላፊነት ስመጣ ግን ከዚህ በፊት እንደነበረው አይሆንም። ያው ሁሌ አንደኛ ብዙ ኃላፊነት አለብን፣ ጫናዎች አሉ። እንግዲህ እንደምታዩት ለመገናኘት በጣም ነበረ የተቸገርነው። እንደምታስተውሉት በጣም ብዙ ጊዜያቶች በስራ ነው የምንጠመደው። እንግዲህ በስራ ማሳለፍ ራሱ ልማታዊ የሆነ በዓል ነው ማሳልፈው ማለት ነው። በጣም እንግዲህ
ልዩነታቸውን አይተናል። የተወደዳችሁ የተከበራችሁ ተመልካቾቻችን እኛ ከሁሩያ ጋር እናንተ ይዘን ቢላል ሐበሺ ሙዚየም እንዲሁም ቢላል ሐበሺ የሚሰራቸው የተለያዩ የልማት ስራዎችን የምንጎበኝ ነው የሚሆነው። ዲያስፖራዎች ቢላል ሐበሺ መጥተው እንዲጎበኙ በዚህ አጋጣሚ መልእክታችን ለማስተላለፍ እንወዳለን። እስከዛው ግን ፕሮግራም ተከታትለን እንገናኝ። ቢላል ሐበሺ ጋር እንገናኝ። ቢላል ሐበሺ ጎብኝተን ተመልሰናል። ተወደዳችሁና ተከበራችሁ የፕሮግራማችን ተከታታዮች የተወደደና ቆንጆ የኢድ አልፈጥር በዓል እያሳለፋችሁ እንደሆነ ተስፈኞች ነን። እንግዲህ ክብርት ሚኒስተር የቢላል ሐበሺ ጎብኝተን መውጣታችን ነው። ዲያስፖራው ሀገሩ መጥቶ ከመዝናናት በተረፈ ማህበረሰቡን በተለያዩ ሀገራችን እንደሚታወቀው ሰው ሰራሽን ተፈጥሯዊ የሆኑ ችግሮች እየተፈራረቁባት ያለች ሀገር ነች እና ሀገሩን ወገኑን እንዲያግዝ እንዲተባበር የምታስተላልፍ መልዕክት? በጣም ጥሩ። እንግዲህ እንደምታውቁት ኢትዮጵያ ሁሉንም እምነት በመቻቻል የሚኖርባት ሀገር ናት። በዓላት ደግሞ አብዛኛው ጊዜ ቤተሰቦቻችንን የምንጠያየቅበት፣ የተቸገሩትን የምናግዝበት፣ ያው ያጡትንም እያገዝን አብረን በደስታ የምናሳልፍበት ጊዜ ነው። በተለይ ደግሞ ይሄ አንድነታችን የአንድነት እሴት የመሰባሰብ የመሳሰሉት የምንሰባሰብበት እሴታችንን ደምቆ የሚታይበት ነው። በተለይ ኢትዮጵያዊነት የሚለው ነገር ብዙ ጊዜ እኔ በበዓላት ነው ማየው። በዓላት አብዛኛው ጊዜ እዚህ ላይ ያተኩራሉ። በተለይ አንድ ሰውም ተቸግሮ እንዳያልፍ ሁሉም ሰው እየተረዳዳ ምን እንዲያልፍ የሚያደርጉ ናቸው አብዛኛው ጊዜና ያንን የምናጎለብትበት ነውና ኢንሻአላህ አንድነታችንን የምናጠናክርበት ከመዝናናት ባለፈ ስለ መረዳዳት የምናስብበት ስለ አንድነት ስለ መጪዋ ኢትዮጵያ ስለ ልማት ምን ብናደርግ ምክንያቱም እነዚህ ዲያስፖራዎቻችን የዲያስፖራው ማህበረሰብ በጣም የተማሩ ጥሩ ልምድ ያላቸው የስራ ዓለም ላይ ብዙ ተጽዕኖ ያሳደሩ ሰዎች ናቸው አብዛኞቹ። በተለይ ኢትዮጵያዊ ከሀገሩ ሲወጣ ምን አይነት አቅም እንዳለው ምን አይነት ፖቴንሻል እንዳለው ነው ማየት የምትችለው ማለት ነው። እያንዳንዱ ሰው አንደኛ አላማ ይዞ ነው የሚወጣው። ከሀገር ሲወጣ ቤተሰብን ለማገዝ አገርን ለመቀየር ማህበረሰቡን ለመቀየር ነው እንትን ብለው የሚወጡት እና በዛ ኮሚትመንት በዛ ቁርጠኝነት ስለሆነ የሚሰሩት አብዛኛው ጊዜ ከታዘባችሁ በትምህርታቸው ውጤታማ ናቸው፣ በፕሮፌሽናቸው ውጤታማ ናቸው፣ በንግድ ዓለም የተሰማሩ ውጤታማ ናቸው። ዓለም ላይ በጣም ትልቅ ተጽዕኖ አላቸው። ስለዚህ ይሄንን ዕውቀታቸው ይሄንን ሀብታቸው ለአገር ማዋል መቻል አለባቸው። ለሀገራቸው ኢንቨስት ቢያደርጉበት ምን ያህል ኢትዮጵያ ልትቀየር እንደምትችል መገመት አያቅተንም ማለት ነው። ስለዚህ ያንን ለመቀየር መሰራት አለበት ብዬ አስባለሁና ስለዚህ ያላቸውን ዕውቀት ያላቸውን ሀብት አገራቸው ላይ አፍስሰው መስራት ቢችሉ አገራችንን በጋራ ኢትዮጵያ የምትለውን ታላቂቷን ኢትዮጵያን አብረን መቀየር እንችላለን፣ መለወጥ እንችላለን፣ መለወጥ እንችላለን። ከተረጅነት ወጥተን ረጂ የምንሆንበት ጊዜ ሩቅ አይሆንም ብዬ ገምታለሁና እዛ ላይ ማትኮር ቢችሉ ምን መስራት እንችላለን፣ የኔ ዕውቀት የቱ ጋር መዋል ይችላል፣ እንዴት ማህበረሰቤን ማገዝ እንችላለን። ያው ሁላችንም ስናድግ እንግዲህ ምን መሆን ትፈልጋለህ ሲባል ዶክተር መሆን እፈልጋለሁ። ምክንያቱም ማህበረሰቤን መርዳት ስለምፈልግ ነው፣ ቤተሰቦቼን ማገዝ ስለምፈልግ ነው ምለውና ያንኑ ኮሚትመንት ቁርጠኝነት ይዘው ቢመጡ አብረን አገርን በጋራ መቀየር እንችላለን። መልካምነት ምን እንደሆነ ማሳየት ይቻላል። የድሮ እሴታችን መልሰን ምክንያቱም ኢትዮጵያዊ የነበረው ባህሪ ነው፣ አዲስ አይደለም የምንጠይቀው። ተቻችሎ መኖር፣ አብሮ በጋራ መብላት፣ በጋራ መስራት የነበረን ነው፣ አዲስ ባህሪ አይደለም። ስለዚህ ያንኑ ማውጣት ነው ማጉላት ነው የሚቀረንና
እሱን እንዲያደርጉ እመክራለሁ። ያው እንግዲህ መልእክትሽ አስተላልፈናል። የተከበራችሁ የፕሮግራማችን ተከታታዮች እንዲሁም ሀገራችሁ ከረጅም ቆይታ ሀገራችሁ የመጣችሁ ክቡራን እንግዶቻችን በዚሁ አጋጣሚ እንኳን ደህና መጣችሁ። ወደ ነጃሺ፣ ወደ ቢላል፣ ወደ ኡሙ አይመን ሀገር እንኳን በሰላም መጣችሁ ማለታችንን እንወዳለን። ፕሮግራም ተከታትለን የወንድም ኻሊድ ፋውንዴሽን ጋር እንገናኝ። እንደ ሰንሰለት ካላንዷ ዘለበት ያው ሰንሰለት አይሆንም እና ሙስሊሙ ያው እያከበርን ያለ ነው ኢድ አልፈጥር እንደመሆኑ በእርግጥ ኢትዮጵያ ውስጥ በዓል ሙስሊሙ ሲያከብር አብሮ ክርስቲያኑ በዓል የክርስቲያን በዓልም ክርስቲያኑ ሲያከብሩ ሙስሊሙ እምነቱ በሚፈቅድለት አኳኋን አብሮት ይኖራል እና እንደው ሙስሊሙ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ኑሮው አስተምረውን ካለፉት እንደው የምትይን ካለ በዚሁ አጋጣሚ ሁሌ እንግዲህ ሰለላሁ ዐለይሂ ወሰለም ነብያችን ረሱል ሲያስተምሩን እስልምናን በተግባር ነው ማስተማር ያለባችሁ ሚል ነው ያለው እና ተግባርህ ስነ ምግባርህ ልክ ከሆነ ሰዎች በዛ ስነ ምግባርህ በጥሩ ስነ ምግባርህ ይሳባሉ ነው። እምነት ማሳመን የምትችለው አንተ መተግበር ስትችል ነው። ቁርአን ላይ የተቀመጠ ሐዲስ ላይ የተቀመጡ ነገሮችን በትክክል መተግበር ስንችል ትክክለኛ እምነት እንዳለን ማሳየት እንችላለን እንጂ ተግባርህ ሌላ እምነትህ ሌላ መሆን የለበትም። እና በተለይ ደግሞ በመቻቻል አንድ በጣም ደስ የሚለኝ ሐዲስ አለ። ሁልጊዜ ለክርስቲያን እምነት ተከታዮች ጓደኞቼም ለብዙዎቹ እነግራቸዋለሁ ይሄንንና ሰለላሁ ዐለይሂ ወሰለም ነብያችን ረሱል በሚኖሩበት አካባቢ አንድ ሰፈር ላይ ብሎ ጥሩ ስነ ምግባር የሌለው በጣም የሚረብሽ በጣም የሚበጠብጥ ሰው ነበርና ሁሉ ጊዜ ሆን ብሎ በራቸው ላይ ይጸዳዳል። ሁሉ ጊዜ ጧት ማለት ነው። ከዛ ሁሌ ምንድነው የሚያደርጉት? ህፃናት እዛ ያሉት ልጆች ይጠሩና ይጠረጋል። ሁሌ ይሄን ድርጊት ያደርጋል ይሄ ሰውዬ በተደጋጋሚ ማለት ነው። ሌላ እምነት ተከታይ ነው፣ ምንም አይሉትም። ያው ሰዎች ይጠሩና እንዲጸዳ ይደረጋል። ከዛ የሆነ ጊዜ ያ ድርጊት ጠፋ። ሲጠፋ ምንድነው የሆነው ብለው የት ሄደ ይሄ ሰውዬ ብለው ይጠይቃሉ። እንግዲህ አንዳንድ ጊዜ የሰውኛ ባህሪ የሚባል አለ አይደለ? በጣም መጥፎ የሚያደርግህን ሰው አትናፍቀውም፣ አትጠይቀውም። እሳቸው ነብያችን ሰለላሁ ዐለይሂ ወሰለም ጠየቁ፣ ይሄ ሰውዬ የት ሄደው ነው ምናምን አሉ ማለት ነው። ከዛ ምን እሱ እኮ እዚህ የሆነ ችግር ፈጥሮ ታሰረ ምናምን አሉ። አረ ኦኬ እና እንትን ተፈታ ምንድነው ምናምን ሲሉ አይ በቃ ዋሳቶ ማን አልተፈታም ምናምን አሏቸው። በጣም የሚገርመው እሳቸው ራሳቸው ሰለላሁ ዐለይሂ ወሰለም ነብያችን ረሱል ዋሱ ነው አስፈቱት ሰውየውን ማለት ነው። እዛ ተፈታ። ከተፈታ በኋላ እስልምና ነው የተቀበለው። ምን ለማለት ፈልጌ ነው? መቻቻል ማለት ይሄ ነው። እምነትን ቀይር አላሉት። ይሄን ድርጊት እንደዚህ አድርገሃል እና እንደዚህ ነው። አንዳንድ ጊዜ ሰዎች ማለት እየቻልን ስንሄድ ስንረዳቸው ከሆነ ጊዜ በኋላ ያው ወደ ራስህ ሊመጣ ይችላል። እንግዲህ አሳምኖ እምነት እኔ ሁሌ ላለው ፕሮቴስታንት ምንም ጓደኞቼ አሉና እኔ እስልምና አሳምኖኛል ብለው እና እምነቴ ከሳምንበት ነው የምከተለው ማለት ነው። ሌላውንም ለማሳመን እኔ መጀመሪያ ጥሩ ስነ ምግባር ሊኖረኝ ይገባል። መቻቻል የዛኛው ማክበር አለብኝ እንጂ አንተ እንደዚህ ነው ምናምን ያጣጣልኩኝ እኔ እምነቴን ማስረዳትም ጥሩነቱንም ማውጣት አልችልም። ስለዚህ በዚህ ይሄንን በጣም ሁሌ ደስ ይለኛል። በተለይ መቻቻል የሚለውን ይገልጽልኛልና ትልቅ ነገር ነው። ሌሎችም አሉ በጣም በርካታ እንግዲህ ሰለላሁ ዐለይሂ ወሰለም ነብያችን ረሱል
ሲያስተምሩ ያው ብዙም ተቀባይነት ምክንያቱም በጣዖት በምናምን የሚያምኑ ስለነበሩ አይቀበሏቸውም ነበር። በትዕግስት በመቻል ነው ያ እምነት እንዲሰፋ የተደረገውና አንድ ትልቅ ሴትዮ ነበሩ። በጣም ብዙ እንጨት ተሸክመው እየሄዱ ተቀብለው ተሸከሙላቸውና ቤታቸው አደረሱላቸው። ከዛ ምን ይሏቸዋል? በቃ ከዚህ መሐመድ ከሚባል ርጉም ሰውዬ ይጠብቅ አሏቸው ለሰለላሁ ዐለይሂ ወሰለም። አይ እኔ እኮ መሐመድ ነኝ ሲሏቸው እሳቸውም በዚች ስራቸው ብቻ እስልምና እንዲቀበሉ እንግዲህ በጣዖት ነበር የሚያምኑት። ከዛ ግን እምነት ማለት ምን ማለት እንደሆነ መልካምነት እንደሆነ ጥሩ መስራት እንደሆነ ሲያዩ እምነታቸውን እንዲቀይሩ አድርጓቸዋልና እኔ ለሁላችንም እምነቶቻችን በሚፈቅድልን መልካም ሴቶች መልካም አስተምህሮች ከሄድን ለሌላውም ትምህርት መስጠት እንችላለን። ከሌላውም ጋር የግድ መምጣት ላይኖርበት ይችላል። ባሳመነው እምነት ይቀጥላል። ግን ደግሞ ተዋደህ ተከባብረህ መኖር ትችላለህ ብዬ አስባለሁ። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ከክብርት ሚኒስተር ዴኤታ ሁሪያ አሊ ጋር እያደረግን የነበረው ልዩ የበዓል መሰናዶ የተመለከታችሁት ይመስል ነበረ። ፕሮግራማችን ከማጠናቀቃችን በፊት ግን እንዲያው ክብርት ሚኒስተር ፕሮግራማችን እንደጀመርነው የክቡር ጠቅላይ ሚኒስተር ጥሪ ተቀብለው የሀገራቸውን ታሪክ ለዓለም ለመንገር የፈርስት ሂጅራን ታሪክ ፈርስት ሂጅራ ሲነሳ ንጉስ ነጃሺ ያሉ ንጉስ ነጃሺ ሲነሱ ፍትህ አለ፣ እውነት አለ፣ ታማኝነት፣ ቃል ኪዳን ጠባቂነት አለ፣ ሰብአዊነት አለ፣ እንግዳ መቀበልን አለ። እነዚህ የኢትዮጵያውያን ነባር የቆዩ እሴቶቻችን የምናስቀጥልበት ነውና እነዚህ ዲያስፖራዎች እንኳን ደህና መጣችሁ መልእክትም ታስተላልፊልን። ከዛ በተጨማሪ ግን እንዲያው አገራቸው መምጣታቸው ካልቀረ ከመዝናናት ባለፈ ለተቸገሩ ወገኖቻቸው እንዲደርሱ ለተቸገሩ ወገኖቻቸው ያላቸውን እንዲያካፍሉ በዚሁ አጋጣሚ መልእክት ልታስተላልፊ። ያው በመጀመሪያ ደረጃ ማመስገን ነው የምፈልገው የክቡር ጠቅላይ ሚኒስትራችንን የእናት ሀገር ጥሪ ተከትለው ወደ ሀገራቸው ኢድ እስከ ኢድ የሚለውን ለማክበር ወደ ሀገራቸው ለመጡ ምስጋናዬ በጣም የላቀ ነው። እንኳን ደህና መጣችሁ ማለት እፈልጋለሁ። በሀገራችሁ የሚኖራችሁ የደስታ ውጤታማ የሆነ ጊዜ እንዲሆንላችሁ ከፍተኛ ምኞት አለኝ። እንግዲህ እንደሚታወቀው በዓላት ሲባሉ ለሀገራችን አንደኛ የእስልምና አስተምሮ እንደሚያስተምረን በዓላት ብቻችን ያለንን የምንበላ ሳይሆን አካፍለን የተቸገረውን የምናካፍልበት፣ የተራበውን የምናበላበት፣ የተጠማውን የምናጣጣበት፣ የታረቀውን የምናለብስበት እለት ነው የሚሆነው። እንግዲህ ለሰው መስጠት ወይ ለሰው ማድረግ ማለት ምን ማለት እንደሆነ ከሰውየው የሚኖረው ፊት ማየት እንችላለን። ከዛ በላይ ምንም አይነት ደስታ የለም እና ያንን በማድረግ አንደኛ ከአላህ ኸይር በመስራት ለአላህ በማስደሰት እንዲያሳልፉ እንዲሁም ደግሞ ሰዎች ተደስቶ ሲያዩ እንዲደሰቱ የተቸገሩትን እንዲረዱ በተለይ ደግሞ ዘላቂ የሆነ ይሄ የአንድ ጊዜ ፋሽን ዋን ሲዝን ፋሽን ይሉታል አንዳንድ ጊዜ ነጮች የሆነ ነገር ለሆነ ጊዜ ብቻ ማድረግ ሳይሆን ዘላቂ መፍትሄ የምናመጣበት ሰዎች የማይቸገሩባት በደስታ የሚኖርባት አገር እንድትሆን ማድረግ ይቻላል። በነገራችን ላይ ሁላችንን ተሳስበን ያለንን አካፍለን መኖር ከቻለን ለሁሉም ሰው በቂ ነን ብዬ አስባለሁ። አንዳንድ ጊዜ አላህ Subhanahu Wa Ta'ala ሪዝቅ ሲሰጠን ሊፈትነን ነው። እንግዲህ የሚሰጠንን ለሰዎች እንሰጣለን ወይ እናደርጋለን ወይ ይዘነው እንድንቀመጥ ሳይሆን ኸይር ስራ እንድንሰበስብበት መልካም ስራ እንድንሰበስብበት ነውና እሱን እንድናደርግ
ነው እኔ የምመክረው ማለት ነው። ያንን በማድረግ መዝናናቱ እንዳለ ሆኖ ጥሩ መልካም ስራ እየሰሩ የሰዎችን ህይወት መቀየር እንግዲህ አንድ ሰው ለአንድ ሰው እንኳን ማድረግ ቢችል የአንድ ሰው ህይወት ተቀየረ ማለት ነው። የዛ ሰው ህይወት ከተቀየረ ደግሞ የሱ ቤተሰብ ህይወት ይቀየራል ማለት ነው። እንደዛ እያለ የሰዎች ህይወት በሰንሰለት እየተቀየረ ይሄዳል ማለት ነውና ይሄንን በዘለቄታ እንዴት መፍታት እንችላለን፣ ኢትዮጵያን ከድህነት እንዴት ማውጣት እንችላለን የሚለው ላይ ማትኮር ቢችሉ ባላቸው እውቀት